ጋሼ ምሳ ደርሷል፣ ላቀርብ ነው። ስምሽ ማን ነበረ? ስንታየው። ስንታየው ቆንጆ ስም ነው ያልሽው። ይልቅስ ምሳ ምናምን የምትይው ነገር ተይውና ማለት ነው በአስቸኳይ ሻወርሽን ወስደሽ ወደ መኝታ ቤት ነይ። ለምን? ለምን? አዎ ለምን? ትቀልዳለች እንዴ? ያለ ወትሮ የምሳ ሰዓቴን ሰውቼው ከመጣሁት ከአንቺ ጋር ጥሩ ጊዜ አሳልፋለሁ ብዬ ነው። ይቅርታ፣ እኔ ምንም አልገባኝም። አውቀ የተኛን ቢቀሰቅሱ ታይሰማማሉ። ፍቅር እንስራ እኮ እያልኩሽ ነው። ነው እንዴ? ልቀቀኝ። ስርዓት ይኑሮት ማለቴ ስርዓት ይኑረህ እንጂ ባለትዳር ይኸውም የልጅ አባት እመቤት የመሰለች ሚስትን ቤት አስቀምጠህ ከሰራተኛ ጋር ለመዳራት እንዴት ታስባለህ? ነውር አይደል? ምን በስሜት አቅል ቢሳት ለሰከንድ እንኳን ፈጣሪ መፍራት እንዴት ይጠፋሃል? ያህያ ስጋ አልጋ ሲሉ ታመዳሉ። ሰው ላድርግሽ ባልኩ፣ ወጉን ላሳይሽ ባልኩ፣ ልታመሰግኝኝ ሲገባ ጤነኛ ነህ ግን? እዚህ ቤት እንኳን ተቀጥሬ ከገባሁ እኮ ገና 2ኛ ቀኔ ነው። ምን እንደሆንኩ እንኳን ሳታውቅ ምን ትመጻደቂያለሽ? አንቺ ከማን ትለያለሽ? ይልቅስ ላታመልጭኝ አታሯሩጭኝ። ነይ ግቢ ቶሎ። መሮጥም ማምለጥም አይጠበቅብኝም። እምቢታ በቂ ነው። እኔ እዚህ ቤት የተቀጠርኩት ቤትና ልብስ ላጸዳ፣ ምግብ ልሰራ፣ ቤተሰቡን እንደ ራሴ ቤተሰብ ቆጥሬ ልንከባከብ እንጂ ያንተ የጭን ገረድ ልሆን አልተቀጠርኩም። አንተ እንደምታስባት አይነት ሴት ብሆን ኖሮ ጓዳችሁ ውስጥ ወጥ ስቀቅል አታገኘኝም። አንቺ እንዴት ነው የምትናገሪው? አይቼ ስለወደድኩሽ ነው የጠየቅኩሽ። አንቺስ ብትሆኚ ቅንድብሽን ተኩለሽ ከንፈርሽን እንደዚህ ተቀባብተሽ ጥፍርሽ ራሱ ከባለቤቴ ባይበልጥ ነው። እና ይህን ሁላ ነገር እያደረግሽ የቤት ሰራተኛ ነኝ ስትይ ትንሽ እንኳን አታፍሪም እንዴ? ለምን አፍራለሁ? የቤት ሰራተኛ መዝረክረክ አለባት የሚል ህግ አለ እንዴ? ነቃ ያልሽ ነሽ። ይበልጥ ወደድኩሽ እውነት። እሺ በይኝና እናድርገው። የ1 ወር ደሞዝሽን ሰጥሻለሁ። ከማን ጋር እያወራህ እንደሆነ አላወቅክም ማለት ነው። ትከበር እንደሆነ ተከበር፣ አለበለዚያ ግን ምን? እሪ ብዬ ጮኬ አዋርድሃለሁ። ልትሰርቅ ስትል ይዣት ነው ብልስ ምን አድርጊ ነው የምትለኝ? እየነገርኩሽ። ይልቅ ጊዜ አታቃጥይብኝ። ስሜቴ ላይ ውሃ ቸልሽበት። እንግዲህ እንጀራ ነው ብዬ አንገቴን ደፋው እንጂ በክብሬ የማልደራደር ጀግና ሴት መሆኔን አሳያለሁ። ጀግንነትሽን እንየው። አክብሬ ቢጠይቅሽ ጭራሽ ፍሬ አድርግሽኝ እንዴ? እንደውም እንዲህ ሆኖ ሳደርገው ደስታዬ ይጨምራል። ስማኝ፣ እኔ ሚስትህና ልጅ ምንም ባላጠፉት አንገታቸውን ከሚደፉ ብዬ ነው እንጂ አወርደዋለሁ። ሞክሪዋ። አረ በፈጠረ እኔ እኮ ኤችአይቪ ስላለብኝ ነው። እችን ሙድ ድሮ ነው የምናውቃት። እንዳትጠቀኝ። ቆይ ግን አንቺ እኔን የመሰለ የተማረ ትልቅ ሀብታም ሰው ላስደስትሽ ባልኩኝ እምቢ ይባላል? ስማ፣ ለመባለግ የተማረ መሆን አይጠበቅብህም። ያረከውን በሙሉ ለትዬ ነው የምናገርልህ። ካመነችሽ ንገሪያታ። አንቺ ወይኔ ፍሬን ወልደህበታል። ይበቃሃል። ፍዬ አንቺ ደደብ፣ የት ነው የምታመጪ? የትም አታመጫትም። እሺ እንዴ አቢ